በጣም ጥሩ ባል ነኝ ልንገር በጣም ታማኝ ክርስቶስን ነው ማለት ደድም አክብሮቴ ማይቀንስ በዚህ አጋጣሚ ልጆቻችንን ማሳደግ እንችላለን። ትዳር አንድ ባልና ሚስት በአንድ ጣራ ስር አብረው የሚኖሩበት ተቋም ነው። ቤተሰብን በሚመሩበት በዚህ ተቋም አንዳንዶቹ ድል ባለ ድግስ ይጋባሉ፣ በአንጻሩ ደግሞ ቀለል ባለች የቅልቅል ፕሮግራም ሞቅ ያለ ትዳራቸውን ይኖራሉ። በጊዜ ሂደት መግባባት፣ ትዕግስትና መተማመን ሲቀንስ ግንኙነታቸው ይደክማል፣ ትዳራቸውም ለፍች ይጋለጣል። እናም ትዳራቸውን የፈቱ 5 ሴት ዝነኛ አርቲስቶችን የምንነግራችሁ ይሆናል። አንደኛ ድምፃዊት ዳግማዊት ፀሐይ። ገና በ15 ዓመቷ በኢትዮጵያን አይደል ውድድር ላይ አሸናፊ የነበረችው ድምፃዊቷ በአድማጭ ዘንድ ተወዳጅ የሆኑ የሙዚቃ ቪዲዮዎችና አልበሞችን ሰርታለች። የታዋቂ ድምፃውያኖችን ሙዚቃ በድጋሚ በመስራት ወይንም ደግሞ ከቨር ሚዚክ እንዲሁም ደግሞ ጾታዊ ጥቃት በሚደርስባቸው ሴት እህቶቻችን ላይ ድምጿን በማሰማት ትታወቃለች። ከታዋቂው ተዋናይ ሳምሶን ታደሰ ቤቢ ጋር ብዙዎችን የሚያስቀናና አርያ የሚሆን ትዳር ነበራቸው። በመሃላቸውም 3 የሚሆኑ የአብራካቸው ክፋይ ልጆች የነበራቸው ሲሆን የ10ኛ ዓመት የጋብቻ በዓላቸውን ድል ባለ ድግስ ካከበሩ በኋላ ነበር ፍች የፈጸሙት። ዱባይ የሙዚቃ ኮንሰርት ለማዘጋጀት በሄደችበት ጊዜያት በአደባባይ ተገቢ ያልሆኑ ቪዲዮዎች ወጥተውባት ነበር። በሰይፉ ሾው ላይ ፓስተር ቸሬ ሽማግሌ ሆኖ ማስታረቁ የሚታወቅ ቢሆንም እንኳን ትዳራቸው እጣ ፈንታው በፍች ተጠናቋል። ስታተስ ለውጣለ? አዎ ምንድነው? ሁለተኛ አርቲስት ሜላት ነብዩ። ሜላት ጠንካራ ነጋዴ፣ ተዋናይና የማስታወቂያ ባለሙያ ናት። በድንቅ የትወና ብቃትና ችሎታ አያሌ ፊልሞችን፣ ማስታወቂያዎችን እንዲሁም ደግሞ የበጎ አድራጎት ስራዎችን ሰርታለች። በብዙ ኢትዮጵያውያኖች ዘንድም በመንፈሳዊ ህይወቷ ሲበዛ ተወዳጅ ናት። በጎንደር አጥቢያ ቤተክርስቲያናት ላይም ደግሞ አምባሳደር ሆና ተሹማለች። ተወዳጁ አርቲስት ሜላት ነብዩ ዲያስፖራ ከነበረው ከአቶ ሚካኤል ጋር በ2015 ዓ.ም በበጎ አድራጎት ድርጅት ውስጥ ድል ባለ ሰርግ ማግባቷ አይዘነጋም። የጫጉላ ሽርሽራቸውን በቅንጡ የግል ሄሊኮፕተርና ጀልባ አድርገውም ነበር። ትዳሩ ግን አይን የበዛበት ነበርና መጨረሻው በፍች ተጠናቋል። የሁለት ልጆች እናት የሆነችው ሜላት አሁን ላይ ከማህበራዊ ሚዲያ ዓለም ጠፍታለች። ከማግባቷ በፊት የአርቲስት ሄኖክ ድንቁ ፍቅረኛ መሆኗ ይታወቃል። ደስ ብዬ ነው ማፈቅረው። በጣም ደስ ብሎኝ ነው ማፈቅረው። ሶስተኛ አርቲስት ሰላም ተስፋዬ። ተወዳጇ ተዋናይ ሰላም ተስፋዬ በማስታወቂያ ስራዎቿና ውል በምትፈጽምባቸው የብራንድ አምባሳደርነት ስራዎቿ በሚሊዮኖች ይከፈላታል። በኢትዮጵያ የፊልም ኢንዱስትሪ ውስጥ ከፍተኛ ሚና የተጫወተች ሲሆን አያሌ ፊልሞችንም ሰርታለች። ቤዛና 3 ማዕዘን በህይወቷ ፈታኝ የነበሩ ፊልሞች መሆናቸውን የተናገረችው አርቲስቷ በስራዎቿ ሲበዛ ተወዳጅና ዝነኛም ናት። በ2010 ዓ.ም ከታዋቂው የሙዚቃ አቀናባሪ ኪሩቤል ተስፋዬን ወንድም አማኑኤል ተስፋዬን በነጭ ለባሽ ሚዜዎችና አጃቢዎች ድል ባለ ሰርግ ነበር የተጋቡት። በትዳር 4 ዓመታትን የቆየችው አርቲስቷ የአንድ ወንድ ልጅ እናት ለመሆንም ችላለች። ከፍቺ በኋላ ባሏ ኑሮውን አሜሪካ ማድረጉ የተሰማ ሲሆን እሷ ደግሞ እዚሁ አዲስ አበባ ልጇን ያሳደገች ትገኛለች። በጣም የፍቅር ጥያቄ ይመጣልኝ ነበር። አራተኛ አርቲስት ፀሐይወት አበበ። ቀለበት መንገድ ላይ ከትራፊክ ፖሊሶች ጋር በመተባበር የታገቢኛለች ጥያቄ የቀረበላትና ጥያቄዋን በመቀበሏ የመኪና ስጦታ የተሰጣት ድንቅ አርቲስት ነበረች። በወቅቱ ትልቅ አጀንዳ ሆኖም ነበር። በተዋጣለት የትወና ስራዋ ብዙ ፊልሞች ላይ ተውናለች፣ ፕሮዲውስ አድርጋለች፣ ማስታወቂያዎችንም በገፍ ሰርታለች። የተለያዩ የበጎ አድራጎት ስራዎች ላይም ተሳትፋለች። በዳናት ተከታታይ ድራማ ላይ ድንቅ ችሎታዋን ያሳየችበት ሲሆን በጉማ አዋርድ ለተከታታይ ጊዜያቶች ያክል ሽልማቶችንም አግኝታበታለች። በአደባባይ አነጋጋሪ ከነበረው የቀለበት ፕሮግራሟና 2 ልጆችን ካፈራችበት ትዳሯ መፋታቷን በይፋ ነበር የተናገረችው። ትዳሯን ለመታደግና ለመስማማት ብዙ እርምጃዎችን ተጉዛ እንዳልተሳካ ነው የተናገረችው። 5 አርቲስት ሉላ ገዙ። ጥቂት ለሚባሉት ዓመታት ያክል ትዳራቸውን ከፈቱ ዝነኞች መካከል አንዷ ናት። የ2 ሴት ልጆች እናት የሆነችው አርቲስቷ በአስገራሚው ትወኗ በሞዴሊንግ፣ በማስታወቂያ ስራዎች ላይ ድንቅ አሻራዋን አስቀምጣለች። በቅርብ ጊዜ ወዲህ የመዝናኛ ፕሮግራም አቅራቢ በመሆን በቅዳሜ ከሰዓት ፕሮግራም ላይ ስትሰራ የቆየ ሲሆን በተቋሙ ባለው የስራ መደብ ድልድል ምክንያት እሁድን በኢቢኤስ ፕሮግራም ላይ በመቀላቀል እየሰራችም ትገኛለች።
በቅርቡ አርቲስቷ ከፊንቴክ ኢንቨስትመንት ግሩፕ ብራንድ አምባሳደር ካደረጋቸው በኋላ የድርጅቱ አካሄድ አላማረኝም በማለት ከድርጅቱ ጋራ በጋራ መስራቴን ትቻለሁ በማለቷ ከእስር ማምለጧን ተከትሎ ብዙዎቹ ሲያደንቋትም ነበር።